ከዛ እናት እፎይ ልበል ብላ ቡናዋን መጠጣት ጀመረች ወይም ደግሞ ቡናዋን ለመጠጣት ተዘጋጀች። እናት ቡናውን ቆላች። እናት ቡና ስትቆላ ልጇ ደግሞ እዚህ ጋር ከጎኗ ሆና ሽንኩርት እየከተፈች ነበር። ለመቼ? ለምሳቸው። እናት ቡናውን ቆልታ እንደጨረሰች ግን ምን ትዝ አላት? ስኳር የለም ቤት ውስጥ። ህሊና አለቻት ሽንኩርቱን አቁሚና እንኪ ከትዬ እንትና ቤት ይዘሽ ነይ ተብላ ተላከች። ኖርማል ነው በእኛ ማህበረሰብ ውስጥ የስኳር ዕቃ ሰጠቻት። ሄደች ስኳር ልታመጣ። ሲኖራቸው ደግሞ ይነልሳሉ ማለት ነው። ህሊና ያንን ስኳር ዕቃ ይዛ ከቤት ስትወጣ ኖርማል ነው፣ ምንም ችግር የለም። እናት ቡናውን ቆልታ ጨረሰች፣ ወቀጠች። ከዛ ቀጥሎ ቡናው ተጣደ፣ ሊፈላ ነው አሁን። ከዛ በኋላ ግን ቡናው ፈልቶ ሲያልቅ እናት አወረደችው። ያንን ህሊና የጀመረችውን ሽንኩርት ጨርሳ ድስት ውስጥ ከተተችው። የመሰላት እሷ ልጅ አይደለች፣ ልትጫወት የወጣች ከጓደኞቿ ጋር ወሬ የያዘች ነው የመሰላት። ግን የት ሄደች ብላ ግራ ገባት። ሽንኩርቱን ወደ ድስት ከገለበጠች በኋላ ቡናዋንም ካወረደች በኋላ ህሊና እያለች ተጣራች። ህሊና አቤት አትልም፣ ዝም የሚሰማ የለም። እናት አቤት የሚላት ሰው ስታጣ ግን ወጥቼ ሊያት ብላ ወሰነች። ምክንያቱም አቤት የሚላት ሰው አጣች። ህሊና ብትል እናት የሚሰማት የለም። ስለዚህ ወጣ ለመፈለግ ስታስብ ገና ወደ ደጅ ወጣለችና አሁንም ግቢው ሰዎች አሉ። ህሊና ብላ ስትጣራ የሚሰማት የለም፣ ሰውም የለም ግቢ ውስጥ። ሌሎች ነዋሪዎች አሉ በደንብ ግቢው የነሱ ብቻ አይደለም፣ ብዙ ቤቶች አሉ። ከርቀት ልብስ የምታጥብ ሴት አየች። ልብስ አጣቢ ናት። ጎረቤት ብትሆንም ቢተዋወቁም ግን ትንሽ ራቅ ያለች ናት። ህሊና አይተሻታለች ብላ ስትጠይቃት አላየኋትም አለች። ሌላ ሰው የለም ግቢ ውስጥ። እናት ልጇን ፍለጋ ራመድ እያለች ስትወጣ ግን ወደ ደጅ ሳትደርስ ግቢ ውስጥ የስኳር ዕቃው ብትን ብሏል። ስኳር አለው። ያ ማለት ይሆን የተባለችበት ቤት ገብታ ስኳሩን ይዛ ከወጣች በኋላ ተደፍቶባታል። እናት እንደዛም ሆኖ ሄደችና ህሊና ብላ ተጣራች። ልታገኛት አልቻለች። ፈለገች፣ ምንም ልጇን የምታገኝበት ነገር የለም። እንግዲህ እዚህ ሰዓት ላይ እናት ሊሰማት የሚችለውን ነገር ሁላችንም መገመት እንችላለን አይደል? ውስጧ በጣም ፈራ። ብዙ ሰው ቤት እያንኳኳች ፈለገቻት። ባለሱቁን ጠየቀችው። እነዛ ሁለት ጉሊት የሚሰሩትን ሴቶች ጠየቀቻቸው። እነዛ ኳስ የሚጫወቱትን ልጆች ጠየቀቻቸው። ህሊናን አየናት የሚል የለም። ግራ ገባት። ከደቂቃዎች በፊት የነበረች ልጅ አሁን ምንም ነገር ልትገኝ አልቻለችም። በኋላ ግን ምን አሰበች? ቆም ብላ ስኳር እንድታመጣ የላከቻት ሰው ቤት አለ አይደል? እዛ ለመሄድ ወሰነች። ምክንያቱም ስኳሩን ተቀብላቸዋለች። ወደዛ ቤተሰብ ቤት ሄደች። ይሄ ወጣት በሩን ከፈተላት። ይሄ ወጣት እንግዲህ ስሙ ዮናታን ይባላል። ዮናታን ለእናትየው በሩን ሲከፍትላት ምን አለችው? ሰላም ካለችው በኋላ ህሊና አልመጣችም እንደዚህ አለችው ብሎ እንዳልሰማት ሆነና በጆሮ ኤርፎን አድርጎ ነበረ፣ በእጁ ስልክ ይዟል። ስለዚህ እንዳልሰማት ነገር ሆነና አውልቆ ጆሮ ላይ ያደረገውን እጁንም ይዞ ምን አልሽኝ አላት። ህሊና አልመጣችም ወይ እዚህ ሲላት መታ ነበረ አላት። እና እኔ እያጠናው ነበረ፣ ገብታ እራሷ ናት ከወጥ ቤት ስኳር ይዛ ወጣለች፣ ቆየች እኮ ከሄደች አላት። እናት አንድ ነገር አስተዋለች። ልጁ እያወራ እጁ ይንቀጠቀጣል። ከዛ በተጨማሪ ደግሞ ድምፁ ይቆራረጣል። ነርቨስ ሆኗል። የሆነ ደስ የማይል ስሜት አለው። አተኩራ አየችውና መጥታለች፣ እዚህ ከዚህ ቤት ገብታ ወጣለች እርግጠኛ ነህ አለችው። በቃል አውጥቶ አዎም አይደለምም አላላት። ባንገቱ አለ ሄዳለች፣ መታ ወጣለች ማለቱ። እናት ምንም አልተዋጠላትም። ለሶስተኛ ጊዜ ጠየቀችው። ህሊና እዚህ ቤት ከገባች በኋላ ተመልሳ ወጣለች ወይ ብላ ስጠይቀው ለሶስተኛ ጊዜ አዎ አላት። እሺ ብላ ሌላ ቦታ ልትፈልጋት ፊቷን ዞር አረገች። ልጁም ገባ። ታዲያ የዛን ጊዜ ትንሽ ፊቷን ዞር አድርጋ ሁለት እርምጃ እንደተራመደች የሆነ የሚጮህ ነገር ሰማች። ማንኪያ፣ ትሪ፣ ድስት ምናምን ክችችችች የሚለው የሚወድቅ ነገር ሰማች። ቆማለች። እዛ ውስጥ ግን የሰማችው ማንኪያ፣ ሹካ ምናምን ድስት ሲንቻቻ ሳይሆን ልጇ የምትጮህ መሰላት በጆሮዋ። እየሮጠች ተመለሰችና በሩን አንኳኳችና ምንድነው የጮኸው አለችው። ምንድነው አላት። የልጄን ድምጽ የሰማው መሰለኝ አለችው። እንደገና ደግሞ ምንድነው የወደቀው ነገር ኳኳኳ ያለው
እኔም ሰምቼ ያለ የሆነ ነገር ግን ሩቅ ነው ከጎረቤት እኮ ነው የጮኸው ነገር እኛ ቤት አይደለም ነይ ከፈለግሽ እያለና በሩን ወለል አድርጎ ከፈተላት እናት አንገቷን ጠጋ አርጋ